ትሪጎኖሜትሪ በአንግሎችና በጎን ሶስት የጎን ርዝመቶች ወይም ሳይድ ሌንግዝ መካከል ያለውን ዝምድና የሚያጠና የሂሳብ ክፍል ነው። 10ኛ ክፍል ዩኒት 4 ላይ ያሉትን ሁሉንም የትሪጎኖሜትሪ ኮንሰፕቶች ቪዥዋላይዝ ለማድረግ እንሞክራለን። በዚህ ቪዲዮ እና በተከታታይ በምሰራላችሁ ቪዲዮ ትሪጎኖሜትሪን በደንብ እናያለን። ይህ ቪዲዮ ግን የመጀመሪያው ፓርት ስለሆነ ከቤዚክ ሆኖ የምንጀምረው። ይህንን ራይት አንግል ትራያንግል እንውሰድ። ራይት አንግል ነው ማለት ከሶስቱ አንግሎች አንዱ 90 ዲግሪ ነው ማለት ነው። ትሪጎኖሜትሪክ ሬሾ የምንለው ከአንግላችን ከቴታ አንጻር የሚገኙትን የማንኛውም ሁለት ጎኖች ሬሾ ነው። ባጭሩ ሁለት ጎኖችን ማካፈል ነው በቃ። ለምሳሌ ከአንግሉ ትይዩ የሚገኘውን ኦፖዚት ሳይድ እና የዚህ ራይት አንግል ትልቁን ጎን ሃይፖቴነስ የምንለውን ሳይድ ስታካፍሉ ሳይን ቴታ የሚባል ሬሾ ታገኛላችሁ። ከአንግሉ አጠገብ የሚገኘውን አጀሰንት ሳይድ እና ሃይፖቴነስ ስታካፍሉ ኮስ ቴታ ታገኛላችሁ። እንደዚሁ ኦፖዚት እና አጀሰንት ስታካፍሉ ታን ቴታ ታገኛላችሁ። በዚህ መንገድ ከአንግላችን አንጻር የሚገኙትን የጎኖች ሬሾ አውጥተን ስንጨርስ ትሪጎኖሜትሪክ ሬሾ እናገኛለን ማለት ነው። እነዚህ ሶስቱ ሳይን፣ ኮሳይን እና ታንጀንት ቤዚክ የሆኑ ትሪጎኖሜትሪክ ሬሾዎች ናቸው። እነዚህ ሶስቱን ሬሾዎች ለመሸምደድ ሶካቶዋ የሚለውን አብሪቬሽን መጠቀም ትችላላችሁ። ሳይን ኦፖዚት ኦቨር ሃይፖቴነስ፣ ኮሳይን አጀሰንት ኦቨር ሃይፖቴነስ፣ ታን ኦፖዚት ኦቨር አጀሰንት ማለት ነው። በፓይታጎሪያን ቴረም መሰረት የዚህ ራይት አንግል ትራያንግል ሶስቱ ጎኖች ዝምድና ኤ ስኩዌርድ ፕላስ ቢ ስኩዌርድ እኩል ይሆናል ሲ ስኩዌርድ በሚለው ፎርሙላ ይገለጻል። ይሄ ለሁሉም ራይት አንግል ትራያንግል የሚሰራ ፎርሙላ ነው። ይህንን ያወቅነው እንዴት ነው? በሁሉም ጎኖች ርዝመት ካሬ ብትሰሩ፣ ካሬ እንደምታውቁት የሁሉም ጎኖቹ ርዝመት እኩል ነው። ስለዚህ የኤ እና የቢ የሁለቱ ካሬዎች ኤሪያ ድምር ከሃይፖቴነስ ሳይድ ኤሪያ ጋር እኩል ነው። ስለዚህ በፓይታጎሪያን ቴረም መሰረት ሃይፖቴነስ ሳይድ በሁሉም ራይት አንግል ትራያንግል ከኦፖዚት እና ከአጀሰንት ሳይድ በቁመት ይበልጣል። ኦፖዚት እና አጀሰንት ሳይድ እንደየትራያንግሉ ሊበላለጡ ይችላሉ። ሃይፖቴነስ ሳይድ ግን ከሁለቱም ይበልጣል። ስለዚህ ይህ ማለት ሳይን ቴታ እና ኮስ ቴታ ሁሌም በዜሮ እና በአንድ መካከል ናቸው ማለት ነው። ምክንያቱም ሁለቱም ላይ እንደምታዩት ሃይፖቴነስ ነው ከስር የሚገኘው። ስለዚህ ስናካፍል የታችኛው ከላይኛው የሚበልጥ ከሆነ የምናገኘው ቫልዩ በዜሮ እና በአንድ መካከል ነው ማለት ነው። ስለዚህ ፓይታጎሪያን ቴረምን በመጠቀም የሳይን ቴታ እና የኮስ ቴታ ቫልዩ ሁልጊዜ በዜሮ እና በአንድ መካከል እንደሆነ መናገር ችለናል። ቅድም እነዚህ ሶስቱን ትሪጎኖሜትሪክ ሬሾዎች አይተናል። ሳይን ኦፖዚት ኦቨር ሃይፖቴነስ፣ ኮሳይን አጀሰንት ኦቨር ሃይፖቴነስ፣ ታን ደግሞ ኦፖዚት ኦቨር አጀሰንት ናቸው ብለናል። ግን እነዚህ ብቻ አይደሉም ያሉት፣ ሌላ ሶስት ተጨማሪ አሉ። እነዚህን ግን የምናገኛቸው የእነዚህን ሬሾዎች በመገልበጥ ነው። ሳይን ላይ ኤ ኦቨር ሲ የሆነውን ሲ ኦቨር ኤ አድርገን ኮሴካንት ብለን እንጠራዋለን። ኮሳይን ላይ ቢ ኦቨር ሲ የሆነውን ሲ ኦቨር ቢ አድርገን ሴካንት ብለን እንጠራዋለን። ኮሳይን ላይ ቢ ኦቨር ሲ የሆነውን ሲ ኦቨር ቢ አድርገን ሴካንት እንለዋለን። ታን ላይ ኤ ኦቨር ቢ የሆነውን ቢ ኦቨር ኤ አድርገን ኮታንጀንት እንለዋለን። እነዚህ ሬሲፕሮካልስ ይባላሉ፣ ተገላቢጦች ማለት ነው። የቤዚኮቹን ሬሾ ስንገለብጥ የምናገኛቸው ሬሾዎች ናቸው። ስለዚህ በአጠቃላይ 6 ትሪጎኖሜትሪክ ሬሾዎች አሉን ማለት ነው።